ሰላም ሰላም የኢትዮ ኒውስ ፋሚሊዎች እንኳን ወደዚህ ቻናል በሰላም መጣችሁ እያልን በየቀኑ የሚፈጠሩ የኢትዮጵያ የቲክቶክ ዜናዎችን በትኩሱ ይዘን ከተፍ እንላለን። ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ። ትላንትና ውሃ ልከፍል ይዤ ነበር፣ ውሃ ልማት። ከዛ 600 ብር ቆጥሯል። ዋት እኔ በቀን ከ4 ጆግ በላይ ተጠቅሜ አላውቅም። ጠዋት ፊቴን በአንድ ጆግ እታጠባለሁ፣ አንዱን ጆግ ውሃ እጠጣለሁ። ማታ መለሳለሁ፣ እግሬን በአንድ ጆግ ውሃ እታጠባለሁ፣ አንዱን ጆግ ውሃ እጠጣለሁ። ከዛ ደቅሳለሁ። እርግጥ ደንበኛችን አንተ እንደማየም ከሆነ ከ4 ጆግ በላይ የምትፈጅ ሰው አትመስልም። ግን ምን መሰለ፣ ባለፈው ሳምንት ሻሸመኔ ላይ ያዘነብነው በአንተ ሂሳብ ነው። እሱ ይገርማል። መብራት አንድ አምፖልና አንድ ሶኬት ነው ያለው ቤቴ ውስጥ። ስቶቭ ምናምንም አልጠቀምም። መብራቱንም ብዙ ጊዜ አላበራውም፣ እነሱም አያበሩትም። ለመብራት ላጥ ላጥ እያልኩ ሄዳለሁ። 1200 ብር ቆጥሯል። እኔ አንድ አምፖል ዝም በል በቃ ዝጋ፣ እንዳወራ ራሱ መብት አልሰጡኝም ነው የምልህ። እሺ ለምንድን ነው 1200 ብር በአንድ አምፖል የምከፍለው አልኩኝ። አይ በአንተ ቤት በር ላይ ብዙ ኤሌክትሪክ መኪና ስለሚያልፍ የነሱ። ኢትዮ ቴል ደግሞ ሄድኩኝ፣ በዛው አንድ ላይ በቃ እስኪ ዛሬማ ቀን አይደለም እየተማረርኩ ሄድኩኝ። እኔ የምከፍለው ፖስት ፔድ ነው፣ ተጠቅሜ ነው የምከፍለው። እና ስንት ቆጠረ ኢንተርኔት እና ስልክ አንድ ላይ ምናምን ስል 3000 ብር አለ። የተጠቀምኩት ዳታ ዩዜጄን አየኸው፣ በአንድ ወር 3 ጂቢ ብቻ ነው የተጠቀምኩት። እንዴት ነው ሙሉ የምከፍለው እንዴ? ምንድን ነው የምትሰሩት? ስለ አይ ኔክስት ላይ ከጠፈር ሆኖ የሚተላለፍ ላይቭ ሲቹዌሽን ስላለ ለእሱ ቅድሚያ ክፍያ ነው። ተወዳጁ አርቲስት ቴዎድሮስ ካሳሁን አውሮፓና አሜሪካ ቁጭ ብለው እዚህ ያሉትን ዜጎች የሚያፋጁ እነሱ ናችሁ ብሎ እነሱን የሚወቅስ የሚመስል ኮንተንት ይዘት ያለው ቪዲዮ ለቋል። አብረንየው በሚያስገርም ሁኔታ ዩናይትድ ስቴትስ ኦፍ አሜሪካ የሚባል ሀገር ቁጭ ብለው የተባበሩ ህዝቦችን ዋጋ የተካፈሉ ገና እዚህ መብላት ያቃትን የራሳቸው ወገኖች ላይ እንደገና መከፋፈልን የሚሰብኩ ሰዎች አሉ። መብታቸው ሊሆን ይችላል። አደገኛ መሆኑ ግን ሳይነገር አይታለፍም። ስለዚህ እኛ ሰላም እንፈልጋለን፣ አገራችን እንወዳለን። ኢትዮጵያዊነት ቀለሙ እንዲዘባረቅ ተደርጎ እንደቀረበው አይደለም፣ ረቂቅ ነው፣ የሚጠቅም ነው። ለእኛ አይደለም ለሌሎችም የሚጠቅም ነው እና ነው ኢትዮጵያዊነትን ማዳን ያስፈልጋል። ኢትዮጵያዊነት ካልዳነ ማንም የሚኖርበት ሀገር አይፈጠርም እዚህ ቦታ ላይ። ስለዚህ ኢኮኖሚያዊ ለውጥ ሊመጣ የሚያስፈልገው ነገር ለማድረግም ህዝብ መተባበር አለበት። አድዋ ላይ በአንድ ላይ ያዘመትከውን ኃይል በዛ ኃይል ወደ ልማት ለማሳተፍ ይቻላል። መንገዱም ይሄ ነው እና እንደዚህ አይነት ያካሄድ ጉድለቶች አሉ። ሁለተኛ ልጆች ተምረው ተሻሽለው መለወጥ ይፈልጋሉ። ወጣቶች መንገድ የሚያሳያቸው ይፈልጋሉ እና የሚያሳዝን ትውልድ ነው። የዛ ትውልድ አካል ስለሆንን ነው በዚህ አይነት ጉዳይ ላይ እንድናተኮር ግድ የሆነው እና ለወደፊቱ ለሀገር የምመኘው ኢትዮጵያ ልጆቿ የተባበሩባት ሀገር፣ ለሀገር የለፉ ሰዎች የሚከበሩበት ሀገር፣ ለሀገር የለፉ ሰዎች ሲከበሩ ለሀገር የሚያስከብር ስራ የሚሰሩ ልጆች መፈጠር ይችላሉ። ከምንም በላይ ግጭቶችን አስወግደን በይቅርታና በምህረት በፍቅር በአንድነት ይሄንን መሰረት ያለው ህዝብ ወደ ዘላቂ ጉዞ ለመውሰድ ትልቅ መነቃቃትና መነሳሳት ያስፈልጋል እና ኢትዮጵያዊነት ሩቅ ከምንም በላይ አንድ ህዝብ እንደ ሀገር ሲኖር ብዙ ጊዜ የተለፋበት የተቀባበለ የትውልድ ቅብብል ውጤት ብዙ ዋጋ ተከፍሎበታል። በተለይ የኛ አባቶች የከፈሉት ዋጋ እንደዚህ በቀላሉ የሚጠቀስ አይደለም። በጣም ጨዋ ሰዎች ነበሩ። በጣም ግንዛቤያቸው ሰፊ ነበር። የመረዳት አቅማቸው ከፍተኛ ነበር። በጣም የሰለጠኑት አገሮች ላይ ያሉት ሰዎች ጭንቅላት የሚፈትሽ ስራ ነው የሚሰሩት የነበረው። በጀግንነት በጦር ሜዳ ብቻ ድል ያደረጉ ሰዎች አይደሉም። የመንግስታቱ ማህበር ጉባኤ የፈተኑ፣ በሀቅ የቆሙ፣ በወረቀት ላይ የተፈረመውን ነገር ለማስፈጸም የጸኑ ጨዋ ሰዎች ነበሩ። ፈትሸዋቸዋል፣ በርብረዋቸዋል። እነዛን ሰዎች እኮ እንዲህ አይነት አባቶች ክብር ሳይሰጣቸው የምንኖርበት ሀገር ላይ እንዲህ አይነት ልጆች ሊፈጠሩ አይችሉም። የሰው ዕዳ እየበላን ሀገር ለማስቀጠል አይቻልም። ይሄ ነው እንደ ሀገር የገጠመን ችግር ብዬ የማምነው። ወጣቶች ወዴት እንዲሄዱ
እንደሚሄዱ የሚያሳይ ደግሞ ያለፈው ክፍል እነሱ ላይ ያተኮረ አካሄድ የለውም እና መጀመሪያ ሀገር ማዳን ነው ቅድሚያ የሚሰጠው ነገር። ሁሉ ነገር ቅደም ተከተል አለው። የመጀመሪያው ምንድነው? ኢትዮጵያዊነትን ማዳን። በጽኑ እንቅልፍ ለወደቀው ለሰፊው አፍሪካም ትልቅ አቅም የሚሰጥ የሚያፈናጥር ህዝብ ነው። እንዳይራመድ ሆኗል። ይህን የማዳን ደግሞ የኔም የእናንተም ሁላችንም ተግባር ነው ብያለሁ። በቴዲ ሀሳብ ሙሉ ለሙሉ እስማማለሁ። እናንተስ ሀሳባችሁ ምንድነው? ኮሜንት ላይ ጻፉልኝ። ምክንያቱም ምን መሰላችሁ፣ አሁን ላይ መንግስቱም ከታች ያለውም ህዝቡም ስለራሱ ነው የሚያስበው። ስለቀጣይ ጄኔሬሽን የሚያስብ የለም። እንደ ኢትዮጵያ ደግሞ ስለቀጣዩ ማሰብ አለብን፣ ግዴታ ነው ብዬ አስባለሁ። ሀገር ወዳድ ከሆነ መረሳት የሌለበት በህይወታችን ዘመን ያከናወናቸው ገንቢና አፍራሽ ተግባሮቻችን ከኛ መቃብር በላይና ከኛም በኋላ ለዘላለም ይኖራሉ፣ ይታያሉ፣ ይናገራሉ። ትውልድ ይሄዳል፣ ትውልድ ይመጣል እንጂ ሀገርና ህዝብ ዘላለማዊ ናቸው። አንዳንዶቻችን እንደሚመስለንና ለዚህም ዓላማ እንደምንታገለው የህዝባችን መከራና ስቃይ ይበልጥ ሊከፋ እኛም ሆን ቅኖቹና ገንቢዎቹ አባቶቻችን የገነቡት ለጊዜው ሊፈርስ የንጹሃን ወገኖቻችን ደም ያላግባቡና በግፍ ይበልጥ ይፈስ እንደሆነ እንጂ ኢትዮጵያና ኢትዮጵያውያን እንደ አቧራ የሚበኑ እንደ ጉም የሚተኑ አይደሉም፣ አይሆኑም። ለነጻነቱ እጅግ ቀናይና ለአንድነቱ ተጋዳይ የሆነው የኢትዮጵያ ህዝብ ከመሃሉ በበቀሉ የባዕድ ቅጥረኞችና ጎጠኞች ቀርቶ ሁሉ በእጃቸው ሁሉ በደጃቸው የነበራቸው የመሳሪያ አይነትና መጠን ያሰከራቸው የተፈራረቁበትን ባዕዳን ወራሪዎች በየጊዜው ውርደትና ሽንፈት አከናነባቸው እንጂ ለአንዲት ዘመን እንኳን አሜን ብሎ የተቀበለበት የተንበረከከበትና የተገዛበት ጊዜ የለም። ይህንን ቀጣይ የሚጋብዛችሁን ቪዲዮ አይቼው በጣም ስላስደነቀኝ ነው። ጊዜ እንዴት እንደሚሄድ ነገሮች ማለፋችሁን እርግጠኛ እንድትሆኑ አሁን የተቸገራችሁ ምናምን ካላችሁ እንደሚያልፍ እንድታውቁ ብዬ ነው። እዚህ ጋር ህጻናቶቹ ዝምባባ ነው የሚሰጡት፣ እሱ መጥቶ ያስተምራቸዋል ምናምን። በ1972 ዓመተ ምህረት የተደረገ ነው። ቪዲዮውን እዩት። ይሄንን ማን ነው የሚያነብልን? ከዚህ ወደዛ ይሄንን አንድ ላይ እንዴት አድርገን ማንበብ እንችላለን? Chines. Sí. 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 ይሄንን ማን ነው የሚያነብልን? ከዚህ ወደዛ ይሄንን አንድ ላይ እንዴት አድርገን ማንበብ እንችላለን? እንችላለን። አንድ ወቅት መለስ ዜናዊ ከኮሎኔል መንግስቱ ጋር ቢገናኙ ምን ይሰማዎታል ተብሎ ተጠይቀው ነበር። ምላሹን እንስማ። ኮሎኔል መንግስቱ ጋር ቢገናኙ ምን ሊሰማዎት ይችላል የተባለው አስቤበት ማላቅ ጥያቄ ነው። በአንድ መልኩ ሰውየው ወንጀለኛ ነው፣ ወንጀለኛ ናቸው። በህግ መልኩ መቀጣት እንዳለባቸው ይሰማኛል። በወንጀለኝነታቸው ሌላው የኢትዮጵያ ህዝብ አምሮ እንደሚጠላቸው ሁሉ እኔም የምጠላቸው በሆነ የግል ጠብ የለንም።
ግን ከሰውየው ጋር ለመገናኘት የምመኘው ነገር አይደለም። ወታደርን ከመሳደብ በፊት 10 ጊዜ ደጋግመህ አስብ። 10 ጊዜ ደጋግመህ አስብ። ወታደር በህይወት መስዋዕትነት ለህዝብና ለሀገር የሚያገለግል ጀግና ነው። ክብር ለወታደር፣ ሁሌም ክብር ለወታደር። በዚህ ሐሳብ ላይ ምን ትላላችሁ? አብዛኛው ሰው ለምን የነሱ ቪዲዮ ስር ላይ እየገባ ይሳደባል? ከምን የመጣ ነው? ዳዊት ንጉስ ትሆናለህ ተብሎ የተነገረው በ12 ዓመቱ ነበር። ከዛ በኋላ ግን ለ20 ዓመታት እረኛ ሆኖ ጠብቋል። 30ዎቹን እስኪገባ ንጉስ ሆኖ አልተሾመም። ዳዊት እስኪነግስ አምላክ እስራኤልን እያዘጋጀለት ነበር። መጠበቅ ሲሰለችህና ተስፋ መቁረጥ ሲሰማ የዘገየ የመሰለ ፈጣሪ ቦታህን እያዘጋጀልህ እንደሆነ አስታውስ።